شوفي على وسخ شوفيها ايش هذا انت انسان طويل زياده لازم اقصولك يلا اشتغلي ስደት ስንቱ ተነግሮ ያልቅለታል كله وسخ تنظفي ولا توسخي ኑሮን ለመቀየር የጎደለውን ለመሙላት የቤተሰብን ፊት በደስታ ለማብራት የሚከፈል የህይወት መስዋዕትነት ብዙዎች ከውጭ ሲያዩት በቅንጦት የተሞላ ድሎትና ተድላ ያለበት ይመስላቸዋል። ነገር ግን እውነቱ የሚታወቀው ለቀመሰው ብቻ ነው። እሺ በቃ ያለኝን ልክላችኋለሁ ትንሽም ቢሆን ነገ ልክላችኋለሁ። እንቅልፍ በአይን ሳይዞር ሌትና ቀን ሲገጣጠሙ የራስን ለኔ የሚሉትን ፍላጎት ትቶ ለቤተሰብ ኃላፊነት ሲባከን ጭንቀትና ድካሙ ተደራርቦ አቅምን ሲፈታተን ይሄ ነው የስደት እውነተኛው ገጽታ። ነገር ግን በዚህ ሁሉ ውጣ ወረድ ውስጥ የማይታጠፉ ለራሳቸው እየጎደላቸው ለሌላ የሚተርፉ እንስፍስፍ ልቦች አሉ። እኛ ደግሞ ዱባይ ላይ ያለን እህቶች ወንድሞች በአንድነት ዛሬ ላይ እስቲ ለምን ብሩህ ተስፋን እንዲህ አናወሳም በማለት ተዘጋጅተን መተናል። አብራችሁን ሆኖ እስከ ፕሮግራማችን ፍጻሜ ስላገኘኋችሁ ሁላችሁንም በጣም ደስ ብሎኛል። አመሰግናለሁ ሙዬ፣ እኔም ስላገኘኋችሁ በጣም ደስ ብሎኛል። ዛሬ በጣም ደስ የሚል ቀን ነበረ እያሳለፍን ያለነው። ጥሩ ጊዜ ነበረ። ስላገኘኋችሁ ደስ ብሎኛል። አሪፍ ጊዜ እንደምናሳልፍና ከዚህ በላይም ደስ የሚል ጊዜ እንደሚኖረን ተስፋ አደርጋለሁ። ይሄን ይመስላል። እኔ ስላገኘኋችሁ በጣም ደስ ብሎኛል። ማለት ከጠበቅኩት በላይ ነው እና ባጭሩ በቃ በጣም ደስ ብሎኛል። እኔ በጣም ነው ደስ ያለኝ። ያው የብሩህ ተስፋ አባል በመሆኔም በጣም ደስተኛ ነኝ። ብሩህ ተስፋ ይሄ መጀመሪያው እንጂ መጨረሻው አይደለም። ገና አሁን ይሄኛ እዚህ ካለነው ነው። ገና ሀገራችን ስንገባ ደግሞ ሁላችንም ተገናኝተን ብሩህ ተስፋ ትልቅ ደረጃ ላይ እንደሚደርስ ትልቅ አላማ አለኝ። በጣም አመሰግናለሁ። በጣም ደስ ብሎኛል ከምለው በላይ። ሰላም፣ እንዴት ናችሁ? በጣም ደስ ብሎኛል። በአካል ማንተዋወቅ ሰዎች ዛሬ በአካል ተዋውቀናል። ጥሩ ጊዜ እያሳለፍን ነው። ሞር ደግሞ በኢሞ ተሰብስበን መልካም ነገር እያደረግን እንገኛለን። ዛሬ ደግሞ ለበጎ ተግባር መገናኘታችን ደግሞ ይበልጥ ደስ የሚል ጊዜ ነበር። ተዋውቀናል። ይህን ይመስላል። አመሰግናለሁ። ስላገኘኋችሁ የእውነት በጣም ደስ ብሎኛል። እንዳገኘኋችሁ ነው እንዳሰብኳችሁ ነው ያገኘኋችሁ። በጣም ደስ ብሎኛል። የማኪ ሲስተር ማብራን አለች። በጣም ደስ ብሎናል። እሟለች፣ ሰይፈን አለች፣ የውባለች እና በጣም ደስ ብሎኛል ዛሬ ስለተገናኘን። እግዚአብሔር ይመስገን። በጣም አመሰግናለሁ። በጣም ደስ ብሎኛል። ሳላውቅ ያን ክፋት ደግነት እቅፍ አድርገሽኝ ባንቀልባ ጧት ማታ ሆድሽ ሲባባ ልጄ ስትይ ተከፍተሻል። የእናት ፍቅር ዋጋ ከፍለሻል። ማን ለኔ ተካሻል? አንቺን ከማን አወዳድሬ ላብልጥ እንጂ አፍቅሬ አክብሬ እናቴን ከማን አላብሰሽኝ የፍቅርን ሸማ ላስተያሽ ደግሞ ከነማ አንቺዬን ከማ እናቴ ነሽ ዓለሜ ህመምሽ ነው ህመሜ ሰላሜ ነሽ ለኔማ አይ በዋልኩበት ከተማ እናቴ ነሽ ዓለሜ ህመምሽ ነው ህመሜ ሰላሜ ነሽ ለኔማ አይ በዋልኩበት ከተማ። በጣም ነው ማመሰግነው። እነዚህ ደጋግ ኢትዮጵያውያን ተርፏቸው ሳይሆን ካላቸው ላይ ቆርሰው የወገንን እንባ ለማበስ በኢሞ መድረክ ላይ ተሰባስበዋል። ዓላማቸውም አንድ ነው፣ በጎነት ለነፍስ። ይህ ስብስብ ስሙንም ብሩህ ተስፋ የመልካሞች ስብስብ ሲል ሰይሟል።
እኔ እሱ ላይ ተሳተፍኩት በጣም ደስተኛ ነኝ። ገና ደግሞ እንቀጥለዋለን ማለት ነው እና አንድ ላይ በመሆን በጣም ትልቅ ደረጃ ላይ ብሩህ ተስፋን በእኛ የሚቆም ሳይሆን ገና በልጆቻችን የማያበቃ ነው። በጣም ደስተኛ ነኝ በብሩህ ተስፋ። በጣም ብዙ ሰዎችን አግኝቼበታለሁ። በጣም ምርጥ ወንድሞች፣ ምርጥ እህቶች አግኝቼበታለሁ፣ እናንተንም ጭምር። በጣም እጅግ በጣም ደስተኛ ነኝ። ይህንን ሁሉ ሰዎች እንዳገኝ መልካም ስራው እንድካፈል ስለረዳኝ እግዚአብሔርን በመጀመሪያ አመሰግናለሁ። ቀጥዬ ደግሞ ማክን አመሰግናለሁ። ማክ እጅግ በጣም አድርጌ ነው አመሰግነ ሰተክ ስለምታሰጣን፣ ከበረከቱ ስለምታካፍለን፣ መሪ ስለሆንከን፣ አጠገባችን ስለሆንክ፣ እንደ ባህሪያችን እንደ አመላችን ስለምትችለን፣ አንድ ላይ ሆነ ካብረን ስላለህ እጅግ በጣም አድርጌ አመሰግናለሁ። ለሁሉ ለአባላቱ በአጠቃላይ አመሰግናለሁ። እኔ ብሩህ ተስፋን የተቀላቀልኩት በቅርቡ ነው። ብዙ የበረከት ስራዎች ላይ አልተሳተፍኩም። የተሳተፍኩትም የቦረናው ስራዎች ላይ ነበር። ከዛ በኋላ አሁን ደግሞ ስራዎችን እየቀጠልን ያለነው። በጣም ደስተኛ ነኝ ብሩህ ተስፋን ስለተቀላቀልኩ፣ ቤተሰብ ስለሆንኩ። ባሳለፍነው ጊዜ በዩናይትድ አረብ ኤሚሬቶች ዱባይ በሚገኘው እነዚህን የፍቅር ሰዎች በአካል አገናኝተዋል። የለበሱት ቲሸርት አንድ አይነት ነው። ብሩህ ተስፋ የመልካሞች ስብስብ ይላል። ልባቸው ግን ከዚያም በላይ አንድ ነው። የማህበራዊ ሚዲያ ጓደኝነት ወደ ቤተሰባዊነት ሲቀየር፣ የዓመታት ናፍቆት በአንድ መድረክ ላይ ሲፈስ እጅግ የሚያስደንቅ ትዕይንት ነበር። ረቂቅ ነው ቃሉ ከቡድና ሙሉ፣ ገነትን ቀድሞ የረገጠ መላእክትን በፍርሃት ያንቀጠቀጠ፣ ሰውነት ክቡር ነው መለኮትን ያስቀመጠ። ሰው ማለት ሰባተኛ የጥበብ ልጅ ጥበበኛ፣ ክቡር ነው ፍጡር እውነተኛ፣ ሰው ክቡድ ነው ታምረኛ። ሰው መሆን የታረዘም ማልበስ፣ ማዘም ማስተዛዘን፣ ለራስ ለሰው ማልቀስ፣ የሰውን እንባ ማበስ። ሰው መሆን ክቡር ነው ምስል መንፈስ ቅዱስ። ታዲያ እኛ ግብር ሰው ያስብለን ይሁን? የሰውነት ትርጉም በእኛ ተንጸባርቋል። እርኩስ ወይስ ቅድስና? ክብር ወይስ ውርደት? ማፍቀር ወይስ መጥላት? መግደል ወይስ ማንሳት? ማልበስ ወይስ መግፈት? ማመጽ ወይስ መርዳት? የትኛው ነው ህይወታችን? የትኛው ነው ተግባራችን? ሰውነታችን ቆሽሿል ተበክሏል በድፍ። ሰው መሆን ተረስቶ ሰውን አንሷል ከግዱፍ። ሰው መሆን ክቡር ነው ከራስ አልፎ መኖር፣ በሰውነት ሰውን ማክበር። ምስል ማርያም ምስል እግዚአብሔር። እዚያ ማዶ በምታየው ዓለም ከጥቂቶች በቀር ነፍስን ያለ የለም። ህዝቡ ያድራል ቀጀስ ያለም በስጋ ፍላጎት እንዲሁ ስለመለም። የተማረ የተመራመረ የሰውነት ክብርን ያወቀ፣ ደሞም ከንቱ ነኝ የሚል ራሱን ያላመጻደቀ ጥቂት ነው በዚች ዓለም ሰውነቱን የጠበቀ። ሰው ሆኖ የሚኖር ከፈጣሪው የታረቀ። ግድ የለም የሰው ልጅ ሆይ ሰውነትን መልበስ ያስከብራል በሰማይ፣ ደግሞም ከፍ ትላለህ ከፍጡራን በላይ። ሰው ወልድ ነው የአዳም ሲሳይ። ሰው ማለት የታረዘን ማልበስ፣ የተራበን ማጠጣት፣ የታረሰን መጠየቅ፣ የተጠማን ማጠጣት፣ ራስን ማሳነስ፣ የወደቀን ማንሳት። ሰውነት ይሄ ነው ለሰው ክብር መስጠት። አመሰግናለሁ። ገጠመኞቻቸውን አውግተው ፍቅራቸውንም ተቋድሰው ልክ እንደ አንድ እናት ልጆች ተቃቅፈው የልባቸውንም ተጨዋውተዋል። አንግበው የመጡትንም ዓላማ ብሩህ ተስፋን ቤታቸውን ለበርካታ ኢትዮጵያውያን ጋብዘው መገኛ አድራሻቸውንም ጭምር በፍላየር አዘጋጅተው መልካምነትን አጋርተው በብዙ ተደስተው አመሻሽተዋል። ታዲያ ግን መለያየት ግድ ቢሆንም የአካል ርቀት የልብ መቀራረብን እንደማያጠፋው እያረጋገጡ በፈገግታ ተሰነባብተዋል። ብሩህ ተስፋ ላይ እጅግ ብዙ ነገሮችን አትርፌያለሁ። እኔም በግሌ ብሩህ ተስፋ ማለት ለኔ ትምህርት ቤት ነው። እውነት ለመናገር ከሆነ በጣም ብዙ ነገሮችን የተማርኩበት፣ ከሰኞ እስከ እሁድ ባሉ ፕሮግራሞቻችን ብዙ ነገሮችን እንድማር እንድገነዘብ አድርጎኛል። ብሩህ ተስፋ ጥሩ እህት ወንድሞችን አፍርቼበታለሁ፣ እናንተንም እንዲሁ ማለት ነው። ሞር ደግሞ ዛሬ ላይ በጣም ደስ ብሎኛል። ደስታዬ ከልክ በላይ ነው። የእናንተም እንደዛው እንደሆነ ተስፋ አደርጋለሁኝ። በጣም ደስ እንዳላችሁ ከፊታችሁ ላይ አነባለሁ። ጥሩ ጊዜ አሳልፈናል እና በጣም ነው ደስ ያለኝ። እውነት ለመናገር ከሆነ ደስ ብሎኛል። ሌላ ጊዜም ደግሞ እንዲሁ ብሩህ ተስፋን ብቻ ሳይሆን ምክንያት በማድረግ በቃ ቤተሰባዊነታችን እስከ መጨረሻ እንደሚቀጥል ተስፋ አደርጋለሁኝ። ይሄ ቅን ልባችሁ፣ ይሄ መልካምነታችሁ ይጨመርላችሁ ነው የምለው። በላይ ይጨመርላችሁ። በጣም ደስተኛ ነኝ እናንተን በማወቄ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ።
እነዚህን ብርቅዬ ኢትዮጵያውያን የሰው ወርቆች በእኔና በብሩህ ተስፋ የመልካሞች ስብስብ ስም ካለሁበት ወንበር ከፍ ብዬ ታላቅ አክብሮቴንና ምስጋናዬን አቀርባለሁ። እናንተ የኢትዮጵያ እውነተኛ አምባሳደሮች ናችሁ። ምክንያቱም ከአካል መቀራረብ የልብ መቀራረብ ይበልጣልና። ብሩህ ተስፋ የመልካሞች ስብስብ የኢሞ ግሩፕ